ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ሩዝ ሀሹ እንሰራለን። ዶሮ አጥበናል። እዚህ ጋር ሁሉን ነገር አዘጋጅተናል። ሽንኩርት፣ ቲማቲም፣ ኩዝበራ፣ ድንች ቀቅለናል፣ አተር ቀቅለናል። እስከ ዘይት ሆናለን። ዶሮው ላይ አሁን እናረጋለን። ይጎርት እናረጋለን። እርጎ ማለት ነው። 2 ማንኪያ ነው ያደረኩት። 2 ማንኪያ እርጎ፣ ነጭ ሽንኩርት፣ እዚህ ጋር ሎሚ ያለ ጨምቄው 2 ሎሚ ነው ጨምቄ። እዚህ ጋር ቅመማ ቅመሞች ካሪ፣ ማጂ እና ትንሽ ቁንዶ በርበሬና ጨው ነው ያደረኩት። እዚህ ጋር ደግሞ ከለር አለ። የማትፈልጉም አለመጨመር ትችላላችሁ። ያው እኔ ግን ወደ ከለሩ ትንሽ እንዲሰጠው ነው ያደረኩበት ማለት ነው። እና እዚህ ጋር ደግሞ እንትን አለን። ሱባርል ህንዲ ይባላል። ተምርል ህንዲ ማለት ነው። ከዛ በደንብ አድርገን በእጃችን ልውስ እናደርገዋለን። ከዛ እዚህ ጋር ይሄ መኪና ታላችሁ። ይሄ መኪና ካሌላችሁም በዚህ መጥበስ ትችላላችሁ። ግን ለጤንነት በዚህ በመኪና ብትጠብሱት ጥሩ ነው። የወይራ ዘይት አድርጋችሁ እዚህ መኪና ውስጥ መጥበስ ማለት ነው። ለግማሽ ሰዓት ያህል ያገላበጣችሁ በደንብ ጥብስ ይበል። ለጤንነትም ጥሩ ነው። በዘይት የሚጠበስ ያው ይሄ ጥሩ ነው ለደህንነት ማለት ነው። እዚህ ውስጥ ታደርጋላችሁ። ግማሽ ሰዓት አድርጋችሁ ያገላበጣችሁ በደንብ ማብሰል ነው ማለት ነው። ከዛ እንደዚህ ታደርግነው በኋላ ከዛ እንደዚህ እንደጨረስን ወደ ሩዛችን እንሄዳለን። ስጋ ድስታችን ግሏል። ዘይት እናደርጋለን። ከዛ ሽንኩርት እንጨምራለን ማለት ነው። ሽንኩርታችንን እንጨምራለን። ከዛ በደንብ እንትን እያለን ቡኒ ከለር እስከሚሆንልን እንትን እንለዋለን ማለት ነው። ከዛ እንደዚህ እንደሆነ እዚህ ጋር ደግሞ የሀሹዋችን አለ። ሀሹዋችን እዚህ ላይ ነው የምንሰራው። ድስቱ ተጋለ በኋላ ሽንኩርት እናደርጋለን። እንደዚህ ላይ ሀሹዋችን ለመስራት ማለት ነው። እንደዚህ ታደረግን በኋላ ትንሽ እንተዋለን። ቡኒ እስከሚሆን ድረስ ሩዛችን ጋር እንሄዳለን። እዚህ ጋር ነጭ ሽንኩርት አለ የተፈቀፈቀ፣ እሱን አደርጋለሁ ጨምራለሁ። ከዛ ደግሞ 2 ማንኪያ ከሙን ጨምራለሁ። ከሙን ፍረሽ የተፈጨ ማለት ነው። የተፈጨ ነው። 2 ማንኪያ ከሙን እና በደንብ እንትትሉትና ውሃ መጨመር ነው። ከዛ ውሃ ጨምሮ ማለት ነው። እንደተቁላላ ውሃ መጨመር ነው። በቃ እዛን ከድነውና 15 ደቂቃ እንተዋለን። ከ15 ደቂቃ በኋላ በደንብ ተፈላ በኋላ ሩዛችንን መጨመር ብቻ ነው። ከዛ እዚህ ጋር ደግሞ የሀሹዋችን ሽንኩርት እንትን እያለ ነው። እንደዚህ እንትን እንለዋለን። ትንሽ እንተዋለን። ትንሽ ይቀረዋል። ቡኒ ከለር አልሆነም። ከዛ ተመልሰናል። እንደዚህ በደንብ እንነካና ስጋም ደግሞ ያው ነጭ ሽንኩርታችን አለ። ስጋ ከዛ የተራረበ እንትን ያለ ነው። 1 ማንኪያ የሆነ ነጭ ሽንኩርታችን እናደርጋለን። ከዛ በመቀጠል ቲማቲማችንን እንጨምራለን። ከዛ እዚህ ጋር ቲማቲምና ኩዝበራና 2 ሚጥሚጣዎች አሉ። እነሱን እንጨምራለን። እሱን ካደረግን በኋላ ትንሽ እንለውና ትንሽ በሰል እስከሚል ድረስ ታዛ ቅመሞችን እንጨምራለን። ቅመም ጨው አለኝ። ከዛ እዚህ ጋር ማጂ ፖውደር ነው። ማጂ ፖውደር። ከዛ ካሪ አለ። ከዛ ኩርኩም እርድ ማለት ነው። ከዛ በርበሬ ትንሽዬ እንጨምራለን።
ከዛ በደንብ ሚክስ ካደረግነው በኋላ ማጂ እላለሁ። ቶማት ማጂ ማለት ነው። ቶማት ማጂ የቲማቲም የተፈጨ ማለት ነው። ስልሰል ይባላል። አንዳንዱ ጋር ስልሰል፣ አንዳንዱ ጋር ማጂ፣ በቃ ብዙ ስም ይኖረዋል በየቤቱ። ግን በቃ ስልሰል ብትሉትም ትንሽ ውሃ ጠብ አድርገነው በደንብ እንትን እንለዋለን። ችክችክ እንድንተውና ከዛ መጨመር ነው። እንትን አተሩና ድንች አለኝ ቀቅዬው አብስዬዋለሁ ማለት ነው። ብዙ ብስል አላለም፣ የኔ መካከለኛ ነው። ከዛ ሚክስ እናደርገዋለን ማለት ነው። እንደዚህ ታደረግነው በኋላ ከዛ ወደ ሩዛችን እንሄዳለን። የሩዛችን ውሃ ስለፈላ ሩዛችንን እንጨምራለን ማለት ነው። የሩዛችንን ውሃ እንጨምራለን። እዚህ ጋር ሩዛችን 1 ሰዓት ያህል ጥብ አድርጌ በውሃ ዘፍዝፌ አቆይቼዋለሁ በደንብ እንዲረዛዝምልን ማለት ነው። እና ትንሽ ነከትከት አድርገን እናስቀምጠዋለን። ብዙ መነካከት የለብንም ምክንያቱም ይሰባበራል። ሩዙ እንደዚሁ ረዣዥም እንደሆነ ስለምንፈልገው ማለት ነው። እዛ ክድን እናደርገዋለን ብስል እንዲል። አተራችን እዚህ ጋር ጨርሰናል። አተራችን በቃ ጨረስን። ዶሮአችን እስኪ እንየው። ዶሮአችን ይኸው እንደዚህ ሆኗል። አሁን ደግሞ እናገላብጠዋለን ማለት ነው። ገልብጠን ድጋሚ እንከተዋለን በደንብ እንዲጠበስልን ማለት ነው። ድጋሚ እንደዛ አድርገን መተው ነው። አሁን መክተት ነው እዛ ውስጥ እንከተዋለን። ናዝጋ ሩዛችን ይሄን ይመስላል። እስኪ ምን ላይ እንደደረሰ አይተናርገው። በቃ አያያዝም የሆነ ፍልፍል ነው የሚለው፣ ምንም አያያዝም። ከዛ ትንሽዬ ዛፈራን በውሃ እንትን ያልኩት አለ፣ እሱን ከላይ እናደርግበታለን። የዛፈራና በውሃ ትንሽ ደቂቃ ያስቀመጥኩን በጣም የሚያጣፍጠዋል። እንከድነዋለን ማለት ነው ዶሮአችን እስከሚበስልልን ድረስ። እና ዶሮአችን ይቃረዋል ገና ትንሽ። ይሄው እንግዲህ ይሄን ይመስላል። በመጨረሻም ዶሮአችንን በስሏል።